ስሪ ከሆነ ድንገት ብትሸነፊ ኦር ድንገት ብሸነፍ ቤስት ኦፍ ስሪ ላይ ማለት ነው ሁለተኛውን የማጫወት ሞራል አይኖራቸውም። አንቺ ለኔ ለምን ትጨነቂ? ጌማችን ደርሷል። ቅዳሜ ነው። እሺ ሄሉዬ ከምሽቱ 4 ሰዓት በኢትዮጵያ ወይ አያድርገውና ምናምን ሳይሆን እኔ እሺ ችግር የለውም። እኔ አንደኛውን ብሸነፍ ሁለተኛውም ችግር የለውም። ምን አታስቢ። ከተሸነፍኩም ተሸነፍኩ ምንድነው ሰ እሱማ ከተሸነፍኩ እኔም ከተሸነፍኩ ተሸነፍኩ ነው። አንቺም ከተሸነፍ ተሸነፍሽ ነው። ሰማይ አይከረበትብንም ላያችን ላይ ኦር ምድር እንደዚህ ምድር ወደ ላይ አታንሳፈንም። ወይት መሸነፍ ማሸነፍ ቲክቶክ ላይ ያለ ነው። ገባሽ? ግን እኔ መሸነፍ አልፈልግም። በተፈጥሮ እንኳን የቀጠሮ ጌም ኖርማል ጌም ሲሸነፍ እኔ መሸነፍ አልፈልግም። ምን ሆነሽ አንዶች ነው እንዲሞት እኔ እዚህ ጋር መመጣው ለመሸነፍ ከኋላ ጭራ ምናምን ላወጣ እችላለሁ። እንደዚህ በቃ ልቀይር እችላለሁ። ከሰውነት ልወጣ እችላለሁ። ሰው ሽንፈት አልወድም በተፈጥሮ። ለምሳሌሽ ቤስት ኦፍ ስሪ ከሆነ አንደኛው የተሸነፈ ሰው ለሁለተኛው ለማጫወት ሞራላቸው ይወድቃል። ገባሽ? ምን አገባኝ ስለ አንቺ ቤት ሞራል። እኔ እኮ ላሸንፍሽ ነው የምመጣው። አንቺም ልታሸንፊ ነው የምትመጪው አይደል? እኮ እንደዚያ እኮ ነው። ከሁለታችን ውስጥ አንድ ሰው ይሸነፋል። መቼም ሁለታችንም አሸንፈን አንገባም። ወይ እኔ እሸነፋለሁ ወይ አንቺ ትሸነፊያለሽ። አንድም ተጫወትን ሁለቱም ተጫወትን መሸነፍ የሚባለው ነገር መሀላችን ይመጣል። ወይ እኔ ጋር ወይ ይመጣል። እሱማ አንዳችን ነው የምንሸነፈው ወይ ይመጣል። ኦፍ ኮርስ እኮ ታዲያ ምንድን ነው ሄለን ረብሻው? አንድ ለምን ፈራሽ አንቺ? በነገራችን ላይ ምንም አልፈራም። እኔ የምፈራ ልጅ አይደለም። ፈርተሽ ለምን መሰለሽ ሙባረክ ላይ የሆነው ነገር እንዲሆንብሽ አትፈልጊም። ሆነ የሆነው ነገር መቼም አይሆንብኝም። መቼም ቢሆን አይሆንብኝም። ምን ሆነሽ ነው? አውዝ ቢላ ስሚ በቃ አሁን የተረዶሽ በዛው ላይ ነው። አንዴ ሙባረክ ላይ ሆነ ሁለተኛ ተመልሶ አይሆንም። አንዴ ሆነ ሁለተኛ እንዴት ይሆናል? አይሆንም። እሱ ማወቅ አለብሽ። እንዳይሆን ስሚ እሱ ይሄለን እዚህ ጋር ፈርቼ አይደለም። የኛን ልጆች ጊፍተሮቻችንን እናውቃለን እኛ። ገባሽ አይደለ? አንድ የሚለውን ነገር አያውቁት